ጤና ይስጥልኝ ውድ የሀገሬ ልጆች እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። የኢትዮጵያ መደወያ ደቂቃ የኢትዮጵያ መደወያ በ100 ሪያል ወደ 1000 አካባቢ 1000 ደቂቃ እንዲሁም ደግሞ 30 ጂቢ ሶሻል 30 ጂቢ ደግሞ ዳታ ማለት ሌሎች ኢንተርኔት 30 ጂቢ ኢንተርኔት 30 ጂቢ ሶሻል ብሎ ነው የሚመጣላችሁ። ይሄ ማለት ምንድነው? 30 ጂቢ ኢንተርኔት ማለት ሁሉንም ሶሻል ሚዲያ 30 ጂቢ እስከሚያልቅ ድረስ መጠቀም ትችላላችሁ። እየቆጠባችሁ 1 ወር ድረስ መጠቀም ይቻላል ማለት ነው። ግን ዝም ብለት 24 ሃወር የምትጠቀሙበት ከሆነ የማለቅ እድሉ ከፍተኛ ነው። ከዛ 30 ጂቢ ሲቀራችሁ 30 ጂቢ ሶሻል ደግሞ እነ ዋትስአፕ እና ኢሞን እንትና ፌስቡክን ያካትታል። እነኚህን ትዊተርም ለመጻፍ ምናምን ትችላላችሁ። ግን ብዙ ጊዜ እኛ ሰው አይጠቀመውም እሱን እና እንደዛ ማለት ነው። ያኛው ሶሻሉ ምንድነው ኢንተርኔቱ 30 ጂቢ ኢንተርኔቱ ቢያልቅም በዚህኛው ደግሞ በዋትስአፕ በኢሞ መጠቀም የሚቻልበት ሂደት አለ ማለት ነው። እንደዛ ነው ልዩነታቸው። ለምሳሌችሁ ብዙ ሰው አይረዳም። ለዛ ነው ይቅርታ ማሳለፍ ትችላላችሁ። በነገራችን ላይ ይሄን ያወራሁትን አልሙሀም ወደ ኢትዮጵያ ደቂቃው ስንሄድ 1000 ደቂቃ ይሰጣል። ለ1 ወር ብያችኋለሁ። እየቆጠባችሁ እስከ 1 ወር ድረስ መጠቀም ይቻላል። 1000 ደቂቃውንም ደግሞ ዘመድ አዝማዱን እያወራችሁ በ8 ቀንም መጨረስ ይቻላል። ነገር ግን በጣም ብዙ ነው። እሱን እናያለን ማለት ነው። ሁለተኛ ባለ 50 ብሩን 50 ደቂቃ ነው። ያው ካርድ ከመሙላት ይሻላል አይደል? ማለት በካርድ ከመደወል ማለት ነው። ብዙ ጊዜ ሰዋ እየተቆረጠ በጣም አስቸግሯልና ሞባይሊ ያለው ሰው 50 ደቂቃ በ50 ብር መጅኖ መደወል ይሻላል። 50 ብር ገዝታችሁ እንዲሁን ደውል በመስመር ብትሉ 10 ደቂቃም የሚያወራ አይመስለኝም። በጣም ቶሎ ነው የሚያልቅና አማራጭ ጥሩ አማራጭ ነው። ባለ 17ቱ ጋር ስንመጣ ባለ 17 ብሩ ያው 18 ደቂቃ ይሰጣል። ያው ይሄም የምታውቁት ነው ይመስለኛል ሞባይል ተጠቃሚዎች ማለት ነው። አንዳንዴ 20 ብር የሚወስድበት ጊዜ ስላለ ባለ 23 ብሩን መጅናችሁ ከዛ 20 ብር ይቀራል አይደለ? ያው ደሪበው አሁን ያለውን ደሪበ በማስመልከት ማለት ነው። ባለ 100 ብሩን በነገራችን ላይ ባለ 115ቱን ገዝታችሁ ነው አይደለም የምትመጅኑት? እንደዛ ለማለት ፈልጌ ነው። እና ይሄንን ግምት ውስጥ አስገብታችሁ መጅኑ። ወደ አመጃጀኑ ስንሄድ ወደ ሜሴጅ ቤት እንገባለን። ከዛ ከላይ 1000 ከላይ እዚህ ጋር 1100 ብላችሁ ትጽፋላችሁ። ከታች እንደገና እዚህ ጋር 1996 አድርጋችሁ ሲንድ ስታረጉት 100 ሪያል ይቆርጣል እንደነገርኳችሁ። ከዛ 1000 ደቂቃ የኢትዮጵያ መደወያ 30 ጂቢ ኢንተርኔት 30 ጂቢ ሶሻል ይሰጣችኋል ማለት ነው። ከዚህ ከላይ እንዲሁ 1100 እንዳለ ሆኖ እዚህ ጋር ባለ 50 ብሩን ለመመጀን ማለት ነው 12 15 አድርገን 1100 ላይ ሴንድ ስናደርግ ባለ 17 ብር ማለት ነው 18 ደቂቃ የሚሰጠንን እንመጅናለን ማለት ነው። ለኢትዮጵያ ለ24 ሰዓት ነው የሚቆየው። ይሄም አንዱ ሌላኛው ዘዴ ነው። ወደ 50 ብሩ እንሄዳለን። 50 ብር መጃን ከዛ ይሄውና ከላይ 1100 ግልጽ እንዲሆን ነው። በነገራችን ላይ እንደዚህ ንጹህ የሆነው 11 እንትን 00 1100 ማለት ነው ከላይ። ከታች ደግሞ 1150 ብላችሁ ሴንድ ስታደርጉ ደግሞ 50 ብር ይቆርጣል። የወር ነው ይሄም ያው ለወር ድረስ ያገለግላል ማለት ነው። እየቆጠባችሁ ለምሳሌ 10 ደቂቃ ዛሬ ከሳምንት በኋላ 10 ደቂቃ ከዛ በኋላ እያደረጋችሁ ለወር መጠቀም ይቻላል ማለት ነው። መልእክት ያለው ሰው ባንዴ መጨረስ ይችላል። ግን ያው ወር ይቆያል። ይህንን እንድትረዱ ነው። እና እንደዛ አድርጋችሁ መጅናችሁ መጠቀም ትችላላችሁ ማለት ነው። ያሉት አማራጭ እነዚህ ናቸው። ያው አዲስ የመጣው የወሩ ደግሞ መጀመሪያ ላይ የነገርኳችሁ ነው። ተጠቀሙበት፣ ይሰራላችኋል ብዬ ተስፋ አደርጋለሁ። እንግዲህ ያው ባለ 50 ብሩና ባለ 17 ብሩ ብዙ ሰው እየተጠቀመበት ያለው ሂደት ነው። እና የቀረንን መጃን ለማወቅ ካላችሁ ደግሞ መደወያ ላይ እንሄዳለን። አባይቢ የቀረንን መጃን ለማወቅ
የሞባይሊ እንደዚሁ ኮከብ 14 11 ከዛ ኮከብ ከዛ አንድ ቁጥር ከዛ መሰላል ከዛ የመደውል ምልክቱን ስትጫኑ ቀሪያችሁን ማየት ይቻላል በዚህ መንገድ። ከዛ ካርዱን ለመጠየቅ የቀራችሁን ካርድ ማለት ነው መሰላል አድርጋችሁ መበጀንና ለመበጀኑን ለማረጋገጥ እንደዚህ ማለት ነው። ያው የቀረንን ቀሪ ሂሳብ ካርዳችን ምን ያክል ቀረ የሚለው ይሄንን ነው የምናረገው። ከዛ ኮከብ 14 11 መሰላል አድርጋችሁ መደወል ማለት ነው። ሌላው ደግሞ ያው ለመሙላት የሞባይል ሽርያን ካርድ ለመሙላት ማለት ነው ታውቃላችሁ። ያው ግን ሁሉንም ላሳያችሁ ብዬ ነው። 1400 ከዛ ኮከብ ከዛ የካርዳችሁን ቁጥር የካርድ ስልኩ ላይ ካርድ ቢኖር ለምሳሌ የካርዱን ቁጥር እዚህ ጋር ማስረዳት አይጠበቅብኝም። የካርድ ቁጥር ከዛ መሰላል ከዛ መደወል ከዛ ካርዳችሁ ይሞላል ማለት ነው። በነገራችን ላይ እያወቅንም ብዙ ጊዜ ወይ ዘይን ወይ ሌላ ሸሪሃ እየተጠቀምን ሆነ የሞባይል ሸሪሃ የካርድ መሙያውና የካርድ መጠየቂያውን የምንረሳበት ሂደት አለና ለማስታወስ ያክል ነው እንጂ ያው ብዙዎቻችን እናውቃለን። እንደዛ ነው። የረሳሁት ደግሞ በሜሴጅ የቀራችሁን ደቂቃ ለማወቅ ማለት ነው። ከመጀናችሁ በኋላ የቀራችሁን ደቂቃ ለማወቅ ከላይ 14 11 ከታች አንድ ቁጥር ከዛ ሴንድ ስታረጉት የቀራችሁን ደቂቃ ማወቅ ትችላላችሁ በዚህ መንገድ ማለት ነው። ሌላው ደግሞ የሞባይል ሸሪሃ ቁጥራችንን ለማወቅ ቁጥራችንን ማወቅ ከፈለግን ኮከብ 222 መሰላል ከዛ የመደወል ምልክቱን ከተጫንን በኋላ ያው ሴማችሁ አዲስ የሆነ ሰው ቁጥራችሁን በዚህ መንገድ ማወቅ ትችላላችሁ። መቼስ አሞላሉንና የካርዱን መጠን ምን ያክል እንደቀረን ለማወቅ ካስረዳችሁ አይቀር እስኪ እግረ መንገዴን እዚሁ ላሳያችሁ በሚለው ነው። እና ይሄን ይመስላል። ሰላማችሁ ብዝት ይበልኝ። ደህና ሁኑ። ላይክ አትርሱ፣ ሰብስክራይብ ማድረግ አትርሱ። ሰላማችሁ ይብዛ። እንደምትጠቀሙበት ተስፋ አደርጋለሁ። ባለ100 ብሩ ለኢትዮጵያ እንኳን ቢያቋርጡት በእርግጠኝነት 100% ለዚህ ሀገርም ይጠቅማችኋል ማለት ነው። እና ይሄን ይመስላል። ደህና ሁኑ።